አማና ሁል ጊዜ ላመነህ ሰው አድርስለት። እንኳን ያልከዳህን አይደለም ቢከዳህ እንኳን የከዳህን አትክዳው። ቢከዳህም እንኳን ምክንያቱም አማና በመጠበቅ አንተ የምትጠቀመው ነገር አለ። ዘላቂ ጥቅም ወይም ደግሞ የሆነ ጥቅም አለው። ሙስሊም የሚፈልገው ምንም አይነት ኃላፊነት ከተሰጠው፣ ምንም አይነት አደራ ከተሰጠው ያንን አማናውን በአግባቡ መወጣት ይኖርበታል። ያንን አማናውን መወጣት ይኖርበታል። አላህም ጀለ ጀላሉሁ የቁሉ ፊ ኪታቢሂ ልዐዚዝ ኢነ አላህ የእሙሩኩም አን ቱአዱ ልአማናት ኢላ አህሊሃ። አላህ አማናን ወደ ባለቤቷ በአግባቡ እንድትመልሱ አዟችኋል።